የወለዱ ተሰብሮ መሽቡባ ሸባብ አገባኝ ምክንያቱም የ1987 የነበሩት ሼህ እምነት በእውነት የጻፋት ክታብ ያንን ሸባብ ነበሩ። ዛሬ ናቸው ጥያቄ መሽቡባ ሸባብ ነው ብቻ ይበልና የተከበራችሁ እዚህ የተገኛችሁ ሰዎች ያለን ሰዎች ሁሉ ማብረዋል። ትናንትና አለፈ የተከበራችሁ ትናንትና የነበራችሁና ለማየት ያልታደላችሁ ይሄ ዛሬ ተወልደን ለማየት ያልታደላችሁ አባቶች የተከበራችሁ አሻራ ሳታችሁ ያለፋችሁ ሰዎች የተከበራችሁ ከነጃሺ እስከ የት ልበል እስከ ዛሬ ለማንኛውም እና አላህ ጀዛችሁን ይክፈላችሁ። አሁንም አለን ለማለት የለንም እንኑር ማለትና አለን እንቀጥል ማለት የየለቅ ስለሆነ 1987 አንድ እናት ብሔር ብሔረሰብ ስትመሰረት የማይነሳ ምናልባት ማህበረሰቡ አላይም እና ከሽናሻ ከምናምን ሁሉም የራሱን ባህል ሲያቀርብ የቀቤና ብሔረሰብ ተብለዋል እናት ያኔ እናት ሉ ቁርአን የተጻፈበት ብስሚላህ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን የምለው ባል አድርጎ መጀመሪያ ላይ ተሰጠች ሰለበት ያኔ እናት ምናልባት ካሉ አላህ የሚያቸውን ያስረዝምልን ከሌሉ አላህ ያርግልን። የውለታ ትንሽ ስለሌለ ትናንትና ካላስታወስን ዛሬ መኖራችንን እንረሳለን። ምናልባት ራያለ ለመንዙማ ጠብቃችሁ ከሆነ ያጠቅሞ ለማለት ነው። ትናንትናን ማስታወስ ግን የምለን አንዳንድ ጊዜ በግ ጉልበት ለማለት ወደኋላ ይልና ጉልበት ለማጠናቀቅ የሆነ ነገር ይዞ ይመጣና ከመጋጨው አካባቢ ይጋጫል። ለመጋጨት እያዘጋጀው ለማንኛውም ትናንትና ማስታወስ ለነገ ማለት ይረዳል። ማን አልተዋሉ ቅድም ጠዋት ፊልሙ ላይ ከፊልሙ ፈጥሮ አንድ የወለደች ያቀረበ ወጣት ትናንት ይሄ ማህበረሰብ እንዲገኝ ሰዎች ሰራሳለ ይሄ እንዲኖር የመጣው አባት የሆነ ነገር ሰርቶ ነው ያቀረበው። ሁለት ሰዎች ብቻ ነው ሙፍቲ ስራ ጊዜ አዲስ አበባ የነበሩት ቃል የተመራቃት የነበሩና ሙፍቲ ጎማ ይሄ አሁን ደቂቃ አንድ ነገር ይበቃል። ሙፍቲ ጎማ አንድ ላይ ተሰብስበው አንድ ላይ በነበረው ፓስፖርት ተከለከሉና ቁርአን እዚህ ከደቡብ የደረሰ ሙፍቲ ጎማ ያላቸው ሙፍቲ ያለው ወረባ ናቸው። ሁለቱ ዕልም አይደለም ለመምራት ቁርአንን እንዴት አቃላ ይላሉ ለማለት ነው ላይ ፓስፖርት ተቀበለው በግራቸው በጋመዳ ደግሞ እዛ ሲሄድ በወቅቱ የማራቶና ስሪ ከለከላቸዋል። ሰርቲፊኬት ከሌላቸው አትገቡም ብለዋል። ከዛ ምን ማድረግ አለባቸው? ወደ ሶሪያ ይሄዳሉ። ሁለት ወር ወደ ሶሪያ ከሄዱ በኋላ ወደ ሰዎች ሶሪያ ለመጥራት ያደረገ ሶሪያኖች ሁለት ዓመት ያስቀሯቸው እዛ ዩኒቨርሲቲ ሁለት ዓመት ካስቀሩ በኋላ ኢጃዛ አግኝተው ወደ ካይሮ ሲመለሱ ግብፅና ሶሪያ በወቅቱ ተጣልተው ነበሩ። የሆነ ልማዳቸው ነገር ተደርገው ነበር። ቀጥታ ወደ ግብፅ መግባት ስላልቻሉ ወዴት ይሄዳሉ? አዝላ ከዛ ሲሄዱ ፓስፖርት ስለሌላቸው ገብታቸው 6 ወር ውስጥ ሄዱ። አሁን እነዚህ አባቶች ናቸው። ስለዚህ እነዚህ ሰዎች መፈጠራቸው ባይሆን ነው ምን ያደርጋል? ማንም የለም። ሁለታቸው ያልተረሳ መሆኑ ነው። ላኢላሃ ኢለላህ ብቻ ነው ሰበቡ ደስታው ሚነላህ ቁርአን ያነገሩ እንዲመዋለዱን የተቀራረቡን ወንድና ወንድሙ የተሳሰቡን በእስላም ስንግባር ተራሳ የተዋሉ ላኢላሃ ኢለላህ ብቻ ነው ሰበቡ ወዶች ሰሩት ባላሁ አህመድ ሙሐመዱ አሰጠሯቸው ወህደሁ ላ ሸሪከ ለሁ። የመጨረሻ አንድ ብቻ ማሳሰቢያ ጥያቄ እያለኝ ነው። ሰዓት ሄደን እያለኝ ነው። ወጣቱ ይፈልጋል ዛሬ ላይ ማለት ስለ ጋብቻ ቤት ከፈረሰ ውጭ ሱራና እነዚህ ሰዎች እናት ናቸው። ጋብቻ በሀብታሞች ምክንያት የከተማው ጋብቻ በሀብታሞች ምክንያት
ቀርቷል። ምክንያቱም የአዳራሽ ኪራይ፣ የቤት ኪራይ፣ የቤሉ የምናምን መመሳሰል ጋብቻን እየከለከለ ያለ ደሃው ምስኪኑ ማህበረሰብ እንዴት አድርጎ ያልባ ጥያቄ ፈጠረና ይዘት ወደ ቤት ይወሰድ። ሁለተኛ አንዳንድ ጊዜ ሰዎች ሀብትን ሲያመሰግኑ አንዳንድ ጊዜ ለእንትን አመሰግናለሁ። አንድ ከተማ አንዱ አስፋ በደርግ ጊዜ ወላሂ 11 ሰው ያገባበት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ከውብ ድምጾቻቸው በደንብ ረዘም ላይ ከሚያጋሩ ነበር። እሳቸው መልእክታቸውን ጨመር አድርገው